ሰላም እንዴት ናችሁ ጓደኞቼ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ስለ ራሄል ጌጡ አዲስ ዘፈን እናወራለን። ከዛ በፊት ግን የቻናሌ ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በዚህ አጋጣሚ በአክብሮት ጠይቃለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ። ይመቻችሁ። በእኛዎቹ ድራማ በትወናና በድምጻዊነት የምናውቃት ራሄል እንደሷው በትወናና በድምጽ ከሚሰሩት 4 ጓደኞቿ ጋር በመሆን ከኛ ድራማ ላይ መስራት ካቆሙ በኋላ በጋራ አንድ ምርጥ ዘፈን ዘፍነው ነበር። አስታወሳችሁት? ታዲያ አንድ ላይ ነን አንላቀቅም ያሉት እነዚህ እንስት ድምጻውያን በድጋሚ አብረው ይዘፍናሉ ብለን ስንጠብቅ ራሄል ጌጡ ድንገት ጥሎብኝን ይዛ ብቅ አለች። ዓለሜ ነው ለኔ በጣም ቆንጆ ዘፈን ነበር። ታዲያ ምን ይጠበስ? የምናቀውን ታሪክ ለምን ትነግረናለህ ካላችሁኝ ትክክል ናችሁ። እኔ እንኳን ዛሬ የመጣሁት ሰሞኑን በሆፕ ኢንተርቴይንመንት አልጓጓም የሚለውን ሁለተኛ ነጠላ ዘፈኗ እንደሚለቀቅ ሲነገር መቆየቱ ይታወሳል። እኛም በጣም ጓጉተን ነበር። እነሆ ጓጉተንም አልቀረንም፣ ቀኑ ደረሰና የጓጓንለት ሙዚቃ ተለቀቀ። ባያድለኝ መውደድ ለኔ እኖራለሁ እስከማየው ፍቅርን ብዬ። ታዲያ ሌላ ሰው ስለ ሙዚቃው ምን ብሎ ይሆን በሚል ኮሜንት ሴክሽኑን በርበር አድርጌው ነበርና አንዳንድ ኮሜንቶችን ምን አሉ የሚለውን ላቀርብላችሁ ፈልጌ ነው። እንግዲህ ከላይ ያለው የአም ፍሮም ሲሪያ ከሶሪያ ነው። የኢትዮጵያ ሙዚቃ በጣም ይመቸኛል ምናምን ያለው እሱ ተው ችግር የለውም። እኔን የሚያጓጓኝ ሀገሬ ሰላም ብቻ ነው፣ ኢትዮጵያን ሰላም ያድርግልኝ በርቺ ይላል። የልቤን የተናገርሽልኝ እኔም አልጓጓም ከማዳም ቤት እስከወጣ እስኪ ላይክ ግጭኝ ነው። እዚህ ሳይሆን ስለ ሙዚቃው የሚያወራ የዘንድሮ ሙዚቃ ግን አንድ ሳምንት ይጮሃል፣ ከዛ በኋላ ትዝ አይልም። ማን እንደ ድሮ ሙዚቃ የኔ ምርጫ የቴዲ አፍሮ ብቻ ነው ይላል። ሪችዬ ጥሩ ስራ ነው በርቺ፣ ጥሎብኝ አሽቃባጭ ሰው አልወድም። አሁን ዘቢባ እዚህ ምን አመጣት? ከወደዳችኋት በራሷ ስራ ማድነቅ ይቻላል። ምንም ብትሉ እነሱ እስከተዋደዱ እስካመንበት አይመለከተንም ትላለች። ትክክል ናት፣ ቀበላለሁ። ስራው ያስደስትም ግን እንደምትቺ እናውቃለን። ቀጣሽ ስራሽ ላይ ተረጋግተሽ ለመስራት ሞክሪ ይላል። እኔን የሚያጓጓኝ ነገር የደሞዜ ቀን ብቻ ናት እና እናቴ ጋር የምገናኝበት ቀን ትናፍቀኛለች ይላል። አሪፍ ነው፣ ትክክል። አዲስ አሪፍ ነው የኔ ቆንጆ፣ ለምንም ነገር መጓጓት አስፈላጊ አይደለም። ጥሩ ስራ ነው ግን ቪዲዮ ምንም አይሰብም። ግጥምና ዜማው አሪፍ ነው፣ ቪዲዮ ግን አይነፋም ነው ነገሩ። በጥሎብኝ አይነት ይሄ የወረደ ስራ ነው። ለሚቀጥለው አሪፍ ስራ ይዘሽ እስከምትመጪ እጓጓለሁ። ያሁኑ አያጓጓም። ኦኬ፣ ወደ ፌስቡክ ስንገባ ደግሞ I like your amazing voice but I am not comfortable with your style on the clip especially on the sea ይላል። ስታይልሽ አልተመቸኝም፣ ቮይስሽን ተመችቶኛል፣ ወደም ድምጽሽ ተመችቶኛል ይላል። በጣም ጥሩ ስራ ነው ሪች፣ ድንቅ ዜማ፣ ድንቅ ቅንብር፣ ድንቅ ድምጽ፣ ምርጥ ስራ ነው ተብሏል። ፕሮሞሽን በዛ መሰለኝ በጣም ጠብቄ ነበር፣ የጠበኩትን አላገኘውም ይላል። እውነት ለዚህ ዘፈን አልጓጓም፣ የርዕስ ምርጫችሁን ወድጃለሁ ምክንያቱም አያጓጓም ብሏል። ጓጉቼ እንደጠበኩት አላገኘሁትም። ጥበብ ማሳደግ ነው ብር ማሳደግ ነው የሚባለው ጥያቄ ነው። አልጓጓም ሲጀመር እንደጠበቁት አይደለም። አሁን ይሄ ሙዚቃ አልተመቸኝም ብል አላበረታታም ነው መባለው። ግን እንኳን እንዳካበዳችሁት ሊሆን ጀምሮ መጨረስ ራሱ ይከብዳል። ለነገሩ ዋናው መላው ነው መስራቱ ነው። ይመቻችሁ ሆፕ ይላል። ስለዚህ ይሄንን ይመስላል ጓደኞቼ የህዝብ አስተያየት ወይም የራሄል ጌጡ አድናቂዎች አስተያየት ማለት ነው። ሙዚቃው እንደጠበቅነው አላገኘነውም ነው አብዛኞቹ የሚሉት። አይነፋም አያጓጓም ነው የሚሉት። ይሄም የሆነበት ምክንያት ይመስለኛል ምናልባት ከዚህ በፊት የሰራችው ሙዚቃ ወይም ይሄ ጥሎብኝ የሚለው ሙዚቃ ሁላችንም በጣም አስደስቶን ነበርና ከዛ አንፃር ስናየው ይሄን ሙዚቃ ወረድ ስላለብን ይመስለኛል። ስለዚህ በጣም ምርጥ ድምጻዊ ናት፣ አሪፍ ድምጻዊ ናት። ግን የአሁኑ ሙዚቃ እንደ ድሮ ወይም እንደ ባለፈው ሙዚቃ አይሆንም። ስለዚህ ትንሽ ወረድ ብሎባታል ማለት ነው። እና ይሄ ነው የአብዛኛዎቹ ሰዎች አስተያየት ማለት ነው። ሙዚቃን ለመተቸት ወይም ሙዚቃን ለማወቅ የግድ የሙዚቃ ባለሙያ ወይም እንትን መሆን አያስፈልግም። ህዝቡ የራሱ የሆነ ቴስት አለው፣ የራሱ የሆነ ውዴታ ፍቅር አለው፣ የሙዚቃ ቴስት አለውና
ከዛ አንፃር ነው ሁሉም ያየው ማለት ነው። ስለዚህ የዛሬው ሙዚቃ ይሄንን ይመስላል። ወደፊት እንግዲህ የተሻለ ስራ ይዛልን እንደምትቀርብ ወይም ከዛ የበለጠ ከጥሎብኝ የበለጠ ስራ ይዛልን እንደምትቀርብ በመተማመን የዛሬውን ቪዲዮ በዚህ ጨርሳለሁ። እናንተስ ምንድነው ሐሳባችሁን እናንተም የተሰማችሁን ሐሳብ በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። አመሰግናለሁ። ቤተሰቤ ያልሆናችሁ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በዚህ አጋጣሚ ጠይቃለሁ። አመሰግናለሁ። ይመቻችሁ።